እድሜ ከፈጣሪ በታች እንግዲህ ለብሩኬ ጓደኛ የሚለው አንተ ነህ። ይቅር ቢቸግረኝም አንተ ጋር ነው ሮጬ የሚመጣውና በአንድ ኩላሊት እኮ ለምኖራስ አንድ ኩላሊት ትንሽ ቢያንስ የሆነ ሰው እንዳልጠይቅ እንኳን ቢያንስ አሁን ነው የምፈልገው እያልከኝ ነው። እሺ ምንድነው ላደርግ የምችለው? ልዝራፍ ወይ እስኪ ንገረኝ። ልዝራፍ ነው እኔ ጋር ቸግሮኛል እያልኩ አይደል እንዴ? እሺ ታዲያ እኔ ማን ሊሰጠኝ ይችላል? ዴቭ እኮ ከየትም ቢሆን ብር እንድታመጣልኝ ፈልጋለሁ። በቃ ሳስ እንዴ። ሰላም ውድና ተወዳጆች የሆናችሁ የኔ ቤተሰቦች እንዴት ናችሁ? በእናታችሁ በእውነት በጣም ጠፍቻለሁ ስለ አልጠፋሁም። በእውነት 3 ቀን ነው ምናምን ነው ያልሰራሁትና እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ የኔ ተወዳጆች። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁንም። በእውነት ቪዲዮን የምታዩልኝ ስታዩት ልክ እንደመጣላችሁ ላይክ የምታደርጉ፣ ኮሜንት የምታደርጉ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ የምታደርጉ እናቴ ትሙት በጣም ነው የምወዳችሁ የኔ ቤተሰቦች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ሰብስክራይብ ያላረጋችሁ በጣም ሰብስክራይብ አድርጉ። ማለት ያላደረጋችሁ አድርጉ። በቃ ማለት ይሄን ቤት በጣም ቶሎ ለመስራት እየሞከርኩ ነው ከፈጣሪ ጋር እንግዲህ እና ሰብስክራይብ አድርጉኝ። 20 ሺህ ምናምን ልገባ ነው ገና ነው፣ ግን 19200 ነው 300 ገብቻለሁ። ቴንኪዩ እግዚአብሔር በጣም ነው የማመሰግነው። እና ቪዲዮ በለቀኩ ቁጥር ያው ሰብስክራይብም እየጨመረ ስለሆነ ምናምን ቪዲዮውን ደግሞ የምታዩልኝ ያላችሁ የኔ ተወዳጆች ያው እንደ ሰብስክራይቡ ባይሆንም ቆንጆ ነው ብቻ እግዚአብሔር ይመስገን አሪፍ ነው ብቻ። ግን ብታበረታቱኝ ደስ ይለኛል እግዚአብሔርን። ያው ሰሞኑን ከአብሮ አደጌ ከህቴ ጋር እንግዲህ እንደ ህቴ ማያዝ ከአብሮ አደጌ ከሳምሪ ጋር ነበረ የመጣሁትና ሰሞኑን ቆንጆ ቪዲዮዎች የሚያዝናኑ ቪዲዮዎችም እየለቀቀን ነበረ በፕራንክ ምናምን ነገርና ዛሬ እንዳጋጣሚ ብቻዬን ነኝ ያለሁት። ቤተሰቦቿ ጋር ሄዳለች። ደብሮኛል፣ የምር ደብሮኛል። በዛ ምክንያቱም ነው ቪዲዮ ያልሰራሁት እና በባለፈው ከሳስ ጋር ምናምን ነገር ሰርተናል። እሱም ሁለቱ አብረው አስጨልለውኛል ትንሽ እና እሷ ሄዳለች የለችም አሁን። እሱም ብቻ ነው ዛሬ ፕራንክ ላደረገው። እንግዲህ ፕራንክ ሳይሆን የጓደኝነትን ጥግ ያሳየኛል ብዬ ተስፋ አደርጋለሁ። ሳስ ማለት ጓደኛዬ በእውነት በቃ የቅርብ ጓደኛ ከምላቸው አንዱ እንግዲህ ሳስ ቲዩብ የራሱ የሆነ ቲዩብ ያለው ሰው ነው። በነገራችን ላይ ያው አልሰራበትም እንጂ ብዙም አልሰራንበትም። ያው ግን ካሁን በኋላም ያው እንሰራበታለን። እርስ በርስ እንደዚህ እየሰራን እየተደጋገፍን ስንሄድ አሪፍ ነው በነገራችን ላይ እና ቤተሰቦች ዛሬ ሳስን የሆነ ነገር አስቤለታለሁ፣ ቀምሬለታለሁ። የእሷ ለብቻ ይቀመጥተው ሌላ ጊዜ ምናምን እንትን እላታለሁ። ሰብስክራይብ ማን ነው ሰብስክራይቡ በጣም እየሄደ ስላልሆነ ታውቃላችሁ፣ ፎከስ እንዳለ ሰብስክራይብ ላይ ነኝና ፕራንክ አረጋታለሁ እሷን በሌላ ቀን በሰፊው የሚገርም ነገር አስቤላታለሁና እንዳጋጣሚ ሆና ዛሬ ስላሌለሽ ነው ስላልመጣች ነው። ደውዬላታለሁ፣ ሰላም በለልኝ ብላኛለች። ከወዲሁ የእሷ ሰላምታ አድርሻለሁ ቤተሰቦች እና የምር ይህን ቪዲዮ እያያችሁት ሰብስክራይቡ መሄድ አለበት። በቃ ሁላችሁ ሰብስክራይብ ያላረጋችሁ እና የደውሏ ምልክት እየተጫናችሁ ላይክ እያረጋችሁ ሀሳብ አስተያየት ካላችሁ ኮመንት ላይ ዱቅ አድርጉልኝ። እኔ ችግር የለውም አባቴ እና ገብቼ ቼክ እያረኩኝ የናንተና ሀሳብ አስተያየት ምንድን ነው ምላሴ ሀሳብ አስተያየት እቀበላለሁ ማለት ነው ቤተሰቦቼ። እና በጣም ይሄ ቤት በእውነት በጣም መበረታታት አለበት፣ መደገፍ አለበት። ወደፊት ከእናንተ ጋር እንግዲህ እያልነው ነው ጀመረናል ሀ ብለን እድሜ ከፈጣሪ በታች እንግዲህ ለብሩኬ በእውነት በጣም ማመሰግነው። ያው በየቪዲዮ ባመሰግነው ያንስበታል እንጂ አይበዛበትም እና አመሰግናለሁ። እንግዲህ እሱ አበረታቶኛል። ደግሞ የኔ ብርታት ደግሞ አሁን ይቀጥላል ማለት ነው። እናንተ ካላችሁልኝ ማለት ነው። እናንተ ከጎኔ ከሆናችሁ የምለቃቸውን ቪዲዮዎች እንግዲህ እየሾፋችሁ ሀሳብ አስተያየት ምናምን የምትሰጡኝ ከሆነ የእናንተ ብርታትም ያው የኔ መበርታትን ያሳያልና ለዛ ብዬ እና ቤተሰብ ሳስን እየጠበቅኩት ነው። ደውዬለታለሁ እመጣለሁ ብለኛል። ያው ጀስት ቪዲዮን ስራ ነው ዝም ብዬ ያልኩት። ዝቅ አድርግና ከፍ አድርግ ከፍ እና ያው ዝም ብዬ ቪዲዮን ስራ ምናምን ነገር ነው ያልኩት። ያው ካሜራ ደቅኜ አልነግራችሁም ምን እንደማደርገው ማለት ነው። ባለፈው የሰራኝ እኔ አሁን ከምሰራው እጥፍ ነው የሚገባው ፕራንክ መደረግ ያለበት ማለት ነው።
እና ግን እኔ ስለሚያሳዝነኝ ወንድሜም ስለሆነ ቀለል ያለ ፕራንክ አይደለም። በእርግጥ ግን ሰሚር ምን አይነት ሰው እንደሆነ በዛውም ትረዳላችሁ ማለት ነው። ዝም ብለን እንጠብቀው እስኪ እና በነገራችን ላይ የሚመጣል እያሳወዝ ብዬ ልንገራችሁ ብዬ ነው። ለመላው ኦርቶዶክሳውያን በሙሉ አሁን ጾም ይገባል ሰኞ፣ ማክሰኞ ደግሞ የእስልምና እምነት ተከታዮች እህት ወንድሞቼ እንኳን አደረሳችሁ። ሁላችሁንም እላለሁ የኦርቶዶክስ እምነት ተከታዮችም እንኳን አደረሳችሁ ለፋሲካ ጾም ብያችኋለሁና መልካም በዓል ሁላችሁም። እንግዲህ በቃ በዚህ ጾም ጸሎታችሁ ምናምን የሚደርስበት እንግዲህ በቃ ወር ነው የሚሆነው። የወር ነው አንድ ወር የሁለት ወር ጾም ነውና ጸሎታችሁ የሚሰማበት ጊዜ ይሁን። ያሰባችሁት ሁሉ የሚሳካበት ጊዜ እንዲሆን ከወዲሁ እመኛለሁ። ዴቭ ነኝ። እንግዲህ ሳስን እየጠበቅናት ነው። ቆንጆ ቪዲዮ ታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከመዋደድ ሚዛን ፍቅር ላጎደለ አንተ ትብስኔ ብሎ ያቻቻል ሐዘኑን ደስታውን ተካፋይ በአብሮነት ከራሴ ማይለይ አለ ጓደኝነት። ሸንኮራ እየበላ ነው የመጣው። በነገራችን ላይ ይህ ልጅ እኮ ኧረ በእናትህ ምንድን ነው ሸንኮራው? ቪዲዮ ላይ ነኝ ባይዘ ኧረ ምንም ትጨርሳለህ ወይስ እኔ ልጨርስ? ምን በነገራችን ላይ ሳስ ምንም ጭቅ የለበትም። በቃ ፈታ ያለ ሰው ነው እና ረሃ የሆነ ሰው ነው። ዝም ብዬ ሰው አንዳንዴ የመታራ ልጅ ይመስለኛል። ምንሽ ነው ለበኋላ ላይ ያስቀመጥከው? ካሜራማን ትበላለህ ከፈለክ አስቀምጥልሃለሁ። ይሄ ነው ክፍያ። አንተ ሸንኮራ ነው ክፍያ። እሺ። እና ሳስ እንዴት ነህ? ደህና ነህ? ጠፋሽ እኮ አለሁ። ጠፋለሁ። ስራ በጣም ቤተሰቦቼ ሰላም አላልካቸው? እንዲህ ብቻ ያልከው ባይዘዌ ደስታ ያደይዘዋለሁ። ችግር የለውም። ሰላም ውድና የተከበራችሁ የኔና የዴቭ ቤተሰቦች ሰላም ናቸው? አለው አገባበሽ በእውነት ለየት ያለ ነው። ለመጀመሪያ ጊዜ የሚገርም አገባብ በዩቲዩብ ሲሰራ እንደዚህ አይነት አገባብ ታይቶም ተሰምቶም አይታወቅም። የሚገርም አገባብ ነው። እንግዲህ ሸንኮራ እየበላን የገባው ኖርማል ነው። ጀስት ላይፋችንን ነው እየኖርን ያለ ነው። ዩቲዩብ ለእናንተም ለማጋራት ምናምን እያሰብን ያለ ነው። ምሳዬ ነው በነገር ላይ። ኧረ እባክህ ሸንኮራ በልተህ ነው የምትውለው? አያት መልካም ነው። ደህና ነህ ግን አንተ? አለሁ። ደብረዋል። ምን ሰው ቀየረ? አይ በቂ ነኝ። እና እንዴት ነህ? በተረፈ ምን ሰው? ኧረ ምንም ሰራ ነገርከኝ። ችግር የለም ኖርማል ነው። ኧረ ያው እኔ ሲጨንቀኝ ቤተሰቦቼም አብረው ይጨነቃሉ። ደስታ አንተም ትጨነቃለህ። እኔ ማለት ከኔ የሚደበቅ ነገር የለም አንተ ጋር። እነሱም እንዲያውቁ የምፈልገው ነገር ነው። ያው በካሜራም ቢኖር ችግር የለውም ኖርማል ነው የምለው ማለት ያው ችግርን ካሜራ ደቅና ነበር መናገር የነበረብህ ማለት እኔ አለኛ እንዴ ተደውልልኝ ነበረ ምናምን። ግን እስኪ ቤተሰቦች እንዲሰሙ ትፈልገው ነገር ካለ ምን ሆናል? ኧረ ምንም አልሆንኩም። ቀለል ያለ ነገር ነው። የተከበደ አለ ስለ እንደዚህ ከባድ ምናምን ነገር አይደለም። ያው ታውቃለህ እዚህ ጓደኛ የሚለው አንተ ነህ። ይቅር ቢቸግረኝም አንተ ጋር ነው ሮጬ የሚመጣውና ምንም ብከፋ ምናምን ነገር ለአንተ ነው ሀሳቤን እንትን የምልህና አይ የሆነ ብር ምናምን ነገር ፈልጌ ማለት የናህድ ስንት ብር ያስፈልገናል? ስለዚህ ሲጀመር ደግሞ ለብሩስ ቢሆን ካሜራ ለምን አስፈለገ ነው
አይ እንደው አጋጣሚ ልንገርህ ብዬ ነው። እሺ ስንት ብር ነው? አንድ 200,000 ብር ነው። ነክል ብዙ አይደለም፣ የተጋነነ ነገር አይደለም። ለሱ ነውና ካለ ብትሰጠኝ 200,000 ብር። ምን ነው አነሰ? አረ በጣም ትንሽ ብር ነው ማለት ነው። ስለ ያለንበትን ነገር ታውቃለህ እኮ ግን የሆነ አንተ ምናልባት ካገኘህ ብዬ ነው ጠየቅኩህ። አግኝተህ ብትሰጠኝ በጣም አስቸኳይ ስለሆነ የሚመለስ ነው። ከ2 ዓመት በኋላ ምናምን መልስልሃለሁ፣ ችግር የለውም። ሁሉም ከ2 ዓመት ሰርቼ እከፍላለሁ። ወፈርኩብህ አይደል? የሆነ ደንደን መልኩብህ። አይ አይደለም፣ የቀልዴን አይደለም። አሁን የተቀለልኩ ሳይሆን ወፈር ስላልኩብህ ይመስለኛል። አይ ችግር ላይ ነኝ፣ አሁን ችግር ላይ ነኝ እያልኩ ያለው። አንተ የምርህ ነው እንዴ? በእንደዚህ አይነት ነገር ቀልጄ ታውቀኛለህ? እኔን ምናልባት ካሜራ ምናምን ስላቆምኩኝ ቀልድ ምናምን እንዳይመስልህ። እሺ ተው፣ ብሩን ተው። ግን ለምን አስፈልገው ነው? ችግር የለውም ብሩ። አይ ያስፈለገኝ የራስ የሆነ ምክንያት አለኝ። ምክንያቱም ባጠይቀኝ ደስ ይለኛል። ግን አሁን ብሩን ነው ማግኘት የምፈልገው። ማለት የደረሰብኝን ችግር እኔ የማውቀው ችግሩ ምናልባት ወደፊት ምናምን ልነግርህ ስለምችል አሁን ላይ ብሩን አግኝተህ ብትሰጠኝ ደስ ይለኛል። አይ እንደሚያስጨንቅ እኮ አውቃለሁ፣ ግን በቃ በጣም ስለችግሬ ነው። 200,000 ብር ነሽ? እንዴት ማለት ከየት ነው ማመጣው? ማለት ከየት ላመጣ እችላለሁ? እኔ ሁሌ ማንንም አልጠይቅማ። በዚህ ሰዓት አሁን ማንንም ብር ልጠይቅ አልችልም። ማንንም አይሰጠኝም ደግሞ። አሁን አንተ ነህ ጓደኛዬ፣ አንተ ነህ በቃ ችግርም ቢደርስብኝ የምትደርሰው አንተ ነህ። የሆነ ነገር ቢገጥመኝም ማማክረው አንተን ነው። እንዲሁም ስቸገር ደግሞ አንተ ነህ አሁን ላይ በቃ ያለውና ከየትም ፈልገህ 200,000 ብር ማለት የሆነ አስቸኳይ ነው አልከኝ። አሁን እኮ አስቸኳይ ነው። አሁን ቢያንስ አሁን ቢሆን ደስ ይለኛል። አሁን ባገኘው ደስ ይለኛል። ያንበር በአንድ ኩላሊት እኮ ለምን ራስ አንድ ኩላሊት ትንሽ 200,000 ብር ከየት አመጣህ? እኔ እንጃ። ከሰሚር ከየትም አምጣ ብቻ። ግን በጣም ችግር ላይ ነኝ። አንድ ኩላሊት ትንሽ እኔ አሁን ከሰውነት ምንም ነገር ጎሎ አይደለም እንድሰጠኝ የሚፈልገው፣ ብቻ ከሱ ሌላ አማራጭ ፈልገህ ቢያንስ አግኝተህ እንድሰጠኝ ነው። ሌላ ነገር አለ ያለኝ ፊኒክስ ነው። ያው 200,000 ብር ወጣት። ሌላ ምን የተለየ ነገር አለ? አይ ሌላ የሆነ ነገር አስይዘህ ምናምንም ቢሆን ወይ ባንክ ቤት ብር ምናምን ተበድረህ ብትሰጠኝ ደስ ማለት ስለቸገረኝ ነው። እዚህ ጋር ቸግሮኛል እያልኩ አይደል እንዴ? እሺ ታዲያ እኔ ማን ሊሰጠኝ ይችላል? ዴቭ እኮ ከየትም ቢሆን ብር እንድታመጣልኝ ፈልጋለሁ። በቃ ሳስ እንዴ ጓደኝነታችን እስከመቼ ነው? እሺ ለዝራፍ እሺ ለዝራፍ ወይ እስኪ ንገረኝ። ለዝራፍ እኔ ዝረፍ እያልኩ አይደለም እኮ ያለኝ እኔ አትዝረፍ። ወይ 200,000 ብር ያወጣል ወይ 200,000 ብር ናርከኝ። 200,000 ብር ነው ያልኩት ሰሚር። ጓደኝነት ዝም ብሎ ነው እንዴ? የስም ጓደኝነት ነው እንዴ ያለን? እኛ አንተ ቢያንስ እኔ ስቸገር እኮ አብረን ተቸገረ ነው አይደል? የሆነ ነገር በቃ መፍትሄ ፍጠርና የሆነ ነገር አድርግና አምጣልኝ። አሁን እኮ ነው እያልከኝ ያለው ዴቭ እኮ አሁን ነው የምፈልገው። በቃ አሁን ችግር ላይ ነኝ። እንዳትረዳኝ ነው። አሁን ባማል ሊሰጠኝ ይችላል ነው ከምትለኝ። አሁን ያለውበት ነገር እኮ ይሄው በቃ አሁን ያለው ይሄ ነገር ብቻ ነው። አረ ሰሚር በእናትህ እኮ ቢያንስ የሆነ ነገር አድርግና በቃ አሁን አምጣልኝ። አሁን ችግር ላይ ነኝ ሰሚር፣ አሁን በጣም ችግር ላይ ነኝ። አሁን ያን ብር ካላገኘው ህይወቴ አደጋ ላይ ሁላ ሊደርስ ይችላል። እኔ ይኸውልህ አንደኛ መሰለህ ቢያንስ የሆነ ሰው እንዳልጠይቅ እንኳን ቢያንስ አሁን ነው የምፈልገው እያልከኝ ነው። እሺ ምንድን ነው ላደርግ የምችለው? ከየትም ብላ አምጣ እንጂ በቃ አሁን ላይ ሌላ ሰው አልጠየቅኩም። ጓደኛ አንተ ነህ አለኝ የምለው እዚህ አንተ ነህ። በቃ ጓደኛ፣ የቅርብ ጓደኛ የምለው እና ነገሮችን ያስተካክለህ ከየትም ብለህ እንድታመጣ እፈልጋለሁ። ማለቴ በጣም ተጨነቅ ሳይሆን የምልህ አሁን በቃ የቻልከውን ብቻ አድርገው አሁን ያልኩህን ታደርግልኝ ደስ ይለኛል። ማለት ጭንቀት ላይ ስለሆንኩኝ ቢያንስ ከጭንቀቴ ትንሽ አረፍ ማለት እፈልጋለሁ።
እኮ አሁን ነው ከነገርከኝ አሁን ነግረኝ እንዴት ነው ያ ነገር የሚሆነው? እስከ በኋላ አምጣልኝ ቢያንስ እስከ ማታ። እሺ እስከ ማታ ፈልጋ አምጣልኝ። እስከ ማታ ቀልድ ነው እንዴ? 200 ሺህ ብር እኮ ነው ያልከኝ ዳዊት። 200 ሺህ ብር ትልቅ ነገር ሆኖ ነው እንዴ? እንዴ ጓደኛ አይደል እንዴ? ጓደኛ አይደል እንዴ? ይሆናል ቢያንስ እስከ በኋላ ምናምን ብታመጣልኝ ደስ ይላል። እኔ ተጨነቅኩኝ ሰሜር፣ ችግር ላይ ነኝ አሁን በቃ እስከባ ቢያንስ ጓደኝነታችን አታስብም እንዴ? ለማንኛውም መጣ ይሄን ያዘው የሆነ ሰው እያለ ከሱ ተመልሼ መጣ። አንተ ስማ፣ ይሄ መደዋወያ ይሆናል ቢያንስ እንኳን ይሄ መደዋወያ የምደውልበት እኮ በቃ እሺ፣ ብሩን ብቻ አሁን ይዛልኝ ይሄንን ያዘው። ይሄ ቅርተው በቃ ብሩን ብቻ ይዘልኝ አሁን ቶሎ እኮ እስከዛ እኮ ነው ያን ብሩ ይዘህ እስከማመጣለህ። በቃ ሰውዬ በቃ ይተውለት አባቴ ፍራንክ ነው ሳስ ማርያም ፍራንክ ነው ማርያም ፍራንክ ነው። በቃ ይቅርታ ላድርግሽ ብዬ ምን አይቀልድ ነው የምቀልደው? ፍራንክ ላድርግ ብዬ ነው። ምን አይቀልድ ነው የምቀልደው? ፍራንክ ላድርግ ብዬ ነው ማለት ያው ጓደኛ አይደለ? የጓደኝነትን ጥግ እንድታሳየኝ ብዬ ነበር። አይ ቲንክ ይሆናል። ኧረ ሳራ ይደብራል ማለት አባት ሶሪያ ሞት ይቅርታ በቃ ይቅርታ አልኩህ አይደል እንዴ? አንተ ይቅርታ አልኩህ አይደል እንዴ? ሰሚር አንተ ይቅርታ አልኩህ አይደል?